የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ ደግሞ ለፎሬክስ ትሬዲንግ የሚሆኑ 3 የዩቲዩብ ቻናሎችን ነግራችኋለሁ ማለት ነው። ያው የዩቲዩብ ቻናሉን ገብታችሁ እንድትከታተሉ ነው። የኔ የፎሬክስ እውቀቱ እስከዚህም የለኝም፣ ግን ወደፊት ትሬድ ለማድረግ አስባለሁኝ እና ዛሬ ፎሬክስ ትሬድ የሚያደርጉ ሰዎችን ስለሆነ የምነግራችሁ። ፈርስት ስለ ፎሬክስ ትሬድ የምታውቁን ነገር ካለ እስቲ ኮሜንት ላይ ንገሩኝ። ቪዲዮን ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ያው እንግዲህ ቪዲዮም ብዙ ጊዜ እንዲጣፍቻለሁ ዩቲዩብ ላይ ያው በቲክቶክ የሆነ ቻሌንጅ ስለጀመርኩኝ ነው። በጣም ይቅርታ እና የ200 ፑሽአፕ ያልኳችሁን እንዳትረሱ ጋይስ። እና የ30 ቀን የዩቲዩብ እና ቲክቶክ ቻሌንጅ ብዬ አውጥቼላችኋለሁ ባለፈው። ፕሊስ እንዳትረሱ። እኔ ታመሰግኑኛላችሁ። ይህችን ቻሌንጅ አንድ ቀን ጥሩ ውጤት ሲደርሱ ታገኙበትና ታመሰግኑኛላችሁ። ወደ ሀሳቤ ስመጣ ምንድነው የዛሬ ሀሳባችን የመጀመሪያ ለብዬ የማስቀምጠው እኔ አሴ ትሬድስ የሚባል ልጅ አለ። ይኸው ፒክቸሩ እንደምታዩት ይሄ ነው እንግዲህ አሴ ትሬድ ይባላል። እኔ መስት ምለው የመጀመሪያ ነው ለኔ። ይሄንን ልጅ እያያችሁ ፎሬክስ ትሬድ ኮርስም አለው፣ የቴሌግራም ቻናልም አለው። ከፈለጋችሁ የቻናሉን ስም እኔ የቴሌግራም ቻናሌን ጽፌላችኋለሁ ከስር እና እሱን የምትፈልጉ ሰዎች ካላችሁ ያው በቴሌግራም መማር ከፈለጋችሁ ኮርሱን በነፃ ነው የሚሰጣችሁ ምናምን በአማርኛ ለምትፈልጉ ነው። ሲቀጥል ደግሞ ወደ ሁለተኛው ስንመጣ ኤቢ ማርሻል ይባላል፣ ወይም ማርሻል ነው ስሙ። ከሻሸመኔ የወጣ ልጅ ነው ከዚህ ሀገር ነው የወጣው። ኤቢ ማርሻል ይባላል። ፎሬክስ ትሬደር ነው። ያው እንደ ኢትዮጵያም እንደ ዓለምም ታዋቂ ነው፣ ግን ከኢትዮጵያ ከዚህ ከሻሸመኔ ከተማ ነው የወጣው እና አሁን ደግሞ ይሄ እነዚህ ሁለቱ በአማርኛ ለምትፈልጉ ሰዎች ነው ትሬድ። እኔ ኮርስ የፎሬክስ ኮርስ የምትፈልጉ ካላችሁ በቴሌግራም ቻናል ልክላችኋለሁ። በአማርኛ መጽሐፍ ፒዲኤፍ አለው፣ እሱ ልክላችኋለሁ እናንተ መማር ለምትፈልጉ ሰዎች። ግን አሁን ደግሞ ወደ ሶስተኛውና ወደ መጨረሻው ስንሄድ ይህ የዓለማችን ፈርስት ምርጥ ሰውዬ ነው። እሱ በጣም ትሬድ ያደርጋል እና ታዋቂ ነው። ስለዚህ ታዋቂም ስለሆነ እናንተ ደግሞ እንድታቁ ስለፈለኩኝ ነው። ማን ይባላል? ኤፍኤክስ አሌክስ ጂ ይባላል። ፎሬክስ አሌክስ ጂ ነው ሰውዬው፣ አሌክስ ነው ስሙ። ያው ፎሬክስ አሌክስ ጂ ብሎ ነው የከፈተው እና በጣም ኢንስታግራም ላይ ራሱ ወደ 60 ሚሊዮን ምናምን ተከታዮች አሉት። ብቻ የቻናላቸውን ሎጎ ወይም ፒክቸር ይሄን ከላይ አስቀምጬላችኋለሁ። እነዚህን ሰዎች ብትከተሏቸው አሪፍ ነው ብዬ አስባለሁኝ። እኔ እንግዲህ እንደኔ ሀሳብ ነግሬያችኋለሁ። እናንተ የሚመቻችሁ እናንተ ታውቃላችሁ። እና በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ያው ቀጣይ ቪዲዮ የሚሆነው ምንድነው የደሃ ልጅና የሀብታም ልጅ ብዬ ሰርቼላችኋለሁ ከዚህ በፊት። አሁን ደግሞ ቀጣይ ስራ የሚሆነው ምንድነው በቤተሰብ ስር ያደገ ልጅና ከቤተሰብ ተለይቶ ያደገ ልጅ ምንድነው ልዩነታቸው ወይም ደግሞ በምን ሊለያዩ ይችላሉ ነው።